ሰላም ውዶቼ ዛሬ የአሳ መችቡስ ሰማክ መችቡስ እንሰራለን። አሳዬ እንደተቆራረጠ አዘጋጅቻለሁ። ተቆራርጦ ንጹህ የሆነ አሳውን የምንቀምብበት እናዘጋጃለን ማለት ነው። ነጭ ሽንኩርት አለ እዚህ ጋር ነጭ ሽንኩርት የተፈጨ ነጭ ሽንኩርት እዚህ ጋር ቅመማ ቅመም አለ ፓፕሪካ፣ እርድ፣ ብላክ ፔፐር እና የፊሽ ማሳላ ነው። ፊሽ ማሳላ የሚሉት የህንዶቹ ቅመም ማለት ነው። እሱን አደረኩኝ። እየተጨመቀ ሎሚ ነው እዚህ ጋር የተጠቀምኩት። ሁሉንም አንድ ላይ በደንብ ሚክስ አድርገውና በደንብ እዚህ ጋር እንትን ካልኩት በኋላ አሳውን ቀምመዋለሁ። እኔ አሳውን ቀምሜ ቢያንስ 30 ደቂቃ አስቀምጠዋለሁ። ከዛ እንደዚህ በደንብ እንትን እለዋለሁ ማሳጅ አድርገዋለሁ ማለት ነው። ቢያንስ ለ30 ደቂቃ አስቀምጠዋለሁ እንደዚህ ቀባብቼ ማለት ነው። ምክንያቱም ሶሱን ሲወስድ የራሱ የሆነ ጣዕም ይሰጣል። በጣም አሪፍ ቴስት ይኖረዋል። ሁሉንም እንደዚህ አንድ በአንድ እንዲያረጋችሁ በደንብ ቀቡት ማለት ነው። እና አሳ መችቡስ ሲሰራ አንዳንድ ሰውን ፍርስርስ ይልበታል። እኔ አልወድም እንደዛ ሲሆን ማለት ነው። አሳው ከነ ሸክሉ መሆን አለበት። ከዛ እንዲከቨር አድርጌ አስቀመጥኩት ቢያንስ ለ30 ደቂቃ። ከዛ በንጹህ ዘይት ነው የምጠብሰው። ምክንያቱም ዘይቱን በኋላ አጠቀምበታለሁ ማለት ነው ለመስሪያነት ስለምጠቀምበት ራሱን። ከዛ በንጹህ ዘይት እንደዚህ ጠበስኩት። እንዲህ ሁሉም ብራውን ሲሆንልኝ አወጣሁት ማለት ነው። ራሱን ዘይት ላይ ሽንኩርቴን ጨመርኩ። የተከተፈ ሽንኩርት ጨመርኩኝ። እዚህ ጋር ነጭ ሽንኩርት፣ ወረቀት ጋር የሚሉት ሎሚ፣ ቀረፋ፣ ሄልና ቁርንፉድ ነው የተጨመርኩት። ከሽንኩርቱ ጋር ነው አብሬ ማቁላላው። አብሬ ትንሽ ካቁላላውት በኋላ ቃሪያ ጨመርኩ ማለት ነው። ቃሪያ ጨመርኩኝ። ቃሪያውንም ትንሽ ካቁላላው በኋላ ነጭ ሽንኩርትና ዝንጅብል የተፈጨ ጨመርኩ። እዚህ ጋር ኩዝብራ የፍልፍል ባረድና ቲማቲም ነው ፈጨዋለሁ አንድ ላይ። ቴስቱ በጣም አሪፍ ነው የሚሆነው። ኩዝብራ፣ ፍልፍል ባረድና ቲማቲሙን አንድ ላይ ፈጭቼ ጨምሯለሁ ማለት ነው። እዚህ ጋር ቅመማ ቅመም ቅድም ለአሳ የተጠቀምኩትን ነው የተጠቀምኩት። የጨመርኩት ምንድነው እዚህ ጋር ኮሪንደር ፓውደር ብቻ ነው የጨመርኩት። ድንብላል ማለት ነው። ከዛ ቀደም የፈጨውትን እዚህ ጋር ጨመርኩት። ኩዝብራ፣ ቲማቲሙንና ፍልፍል በርድ የማቃጥለውን ቃሪያ የፈጨውትን ጨመርኩት። ከዛ እንደዚህ አቁላላውት ማለት ነው። ከዛ ሩዜና ጥቤ የተዘጋጀ ሩዙን በጣም ብዙ እንትን አትበሉት። ለምሳሌ እኔ ቢያንስ አጥቤ ግማሽ ሰዓት ነው የምዘፈዝፈው። ከዛ በላይ ከሆነ ለመችቡስ ይቦካል። ሀብ አይሆንም፣ ቡክት ይልባችኋል። ከዛ ከሶሱ ጋር ቢያንስ 5 ደቂቃ አቆየዋለሁ እኔ ውሃ ሳልጨምር ማለት ነው። ከዛ የሞቀ ውሃዬን እንደዚህ ጨመርኩኝ። ሩዝ ላይ ውሃ ሲጨምሩ እንትን በሉ ማለት እንዲህ ሸፈን ካረገው ሩዙም በቂ ነው፣ እንዳይቦካ መብካት የለበትም። ከዛ ጫዌን ቀመስኩኝና መጀመሪያ ላይ ትንሽ ያስፈልገዋል ጫው ጨመርኩኝ። ከዛ እንደዚህ ነው፣ ሁሉንም ውሃ መምጠጥ የለበትም። እንዲህ ትንሽ መጠጥ ሲያደርግልኝ አሳውን እንዲየጨመርኩኝ እንዲከተት ታረጋለሁ ወደ ውስጥ ማለት ሶሱን እንዲወስድ የሩዙንም የምኑንም ሶስ እንዲወስድ አሳው ማለት ነው፣ ጣዕም እንዲኖረው። ከዛ እንዲ ደምደም አረኩት። ሩዙንም እንዲ ከበር አረኩበት ከላይ ማለት ነው። በጣም ነው የሚጣፍጠው ጋይስ። በዚህ መልኩ ምሰሩ ልጆች ካላችሁ ምሰየው፣ ካልሆነ ሞክሩት ትወዱታላችሁ። ኩዝብራ ነው ከላይ ያደረኩት። ከዛ ይሄ ቂቤ የለም የነሱ እሱን ያደረኩት ያተክልት ቂቤውን ማለት ነው። ሁሉም ጋር እንዲዳረስልኝ ቂቤው በዚህ መልኩ እንትን አልኩት። ከላይ እንደዚህ ቂቤን አደረኩኝና ከበራረኩት ማለት ነው። በፎይል ክድና አደረኩት እንዲበስል። ያው እንትን መቀነስ አለባችሁ በደንብ ከእንትን ካለ በኋላ ጋዙን ትንሽ ላይ ማድረግ አለባችሁ። ከዛ ይሄው እንደዚህ ሆነልኝ ማለት ነው። በጣም ነው እዚህ ቤት አሳ የሚወዱት። ይኸውላችሁ ሩዙ ምንም አልተጨመላለቀም። ሀብ ነው የሆነው ሩዙ፣ እያያችሁት ነው። አልተጨመላለቅም። ውሃ ስትከልሱ በጣም ጥንቃቄ ማድረግ አለባችሁ ቡክት እንዳይል። እኔ አልወድም መችቡስ እንዲ ቡክት ሲል። አሳውም እንዲ ነው መሆን ያለበት። በቃ እንት መጨመላለቅ የለበትም። እዚህ መልኩ ከዛ እንደዚህ አወጣውት በሳህን ማለት ነው። ለነሱ በማቀርብበት ሰርቭ ማረግበት ሳህን ላይ አዩት ጋይስ እንዴት አባቱ እንደሚያምር። ጣዕሙ ደግሞ ማሻአላ ነው። ማሻአላ ብለናል። ለራሴ ማሻአላ ለበላይ ሁላችሁ ሩዙ ሀብ ነው ማለት አይጨመላለቅ። ከዛ አሳውን እንደዚህ እስኪ ቴስት ላድርገው አልኩና ቀመስኩት። በጣም አሪፍ ነው። ጨው አልበዛውም አላነሰውም።
ምርጥ አሰራር ነው፣ ሞክሩት። ሁሉም ቤት ያው ሁሌም የምለው ነገር አለ፣ ሁሉም ቤት አሰራሩ ይለያል፣ እንደየሙያው ነው። መሞከሩ አይከፋም።